እንቁርቲ በተናገረችው ነገር ዙዙ የምትቀጣበት ምንም አይነት ምክንያት የለም። ዙዙ ራሷ በተናገረችው ነገር ነው የምትቀጣው። ሶ አሁን ዙዙ እሙሙ አለኝ የዙዙ እሙሙ ብለሻል። አውጪ አቅርቢ፣ ላኪልኝ። ቁጥር ያለሽ ሀይ በይኝ ዋትሳፕ ላይ ከላይ እንዲመጣ ከዛ ላኪልኝ። ማስረጃ ነው መረጃ ነው፣ ሌላ ምንም ነገር የለም። እየጠበቅን ነው ማስረጃ። እንኳን ይሄ የወረደ ነገር ቀርቶ ሀቡ ሀይ ብዬው ከሆነ ማስረጃ ታምጣ፣ እኔ ልቀጣ። በቃ ኤኒ ኮንቨርሴሽን ለምን አሳመማት? ኦኬ ለምን ታመመች? ምንም ነገር የለኝም። ለምን ታመመች? ማንኛውም ሴት በክብሯ ሲመጣ ትታመማለች። እናቴ ምንድን ነው ስለ ክብር የምታወሪ? እኔ የምልሽ ሀና ባልሽን ትሰበስቢያለሽ ወይስ ነጥዬ ላስወጣችሁ? ከባልሽ ጋር ንግግር የለኝም። እኔ ጉዳይ ከአንቺ ጋር ነው። አንቺ ነሽ ቃሉን የተናገርሽው። ባልሽን ሰብስቢና ወደዛ ክብር ካለ ወደዛ ሄዶ ቁጭ በል። እኔ ንግግሬ ከአንቺ ጋር ነው። አንቺ ነሽ እንቁርቲ ቤት ገብተሽ ስለ ዙዙ ስም ያጠፋሽው። ይሄ ደግሞ የሴትነት ጉዳይ ነው። እቺ ልጅ ገና ያላገባች ሲንግል ሴት ናት። ነገ ታገባለች፣ ህይወት ይኖራታል፣ ፍቅረኛ ይኖራታል። ለምንድነው ሰው እሷን ጨዋዋን ልጅ እንደ ባለጌ እንዲያያት የፈለግሽው? ለምንድነው ሶሻል ሚዲያ ላይ ስሟ እንዲጠፋ የፈለግሽው? የተናገርሽው አንቺ ነሽ። ንግግሬ ከአንቺ ጋር ነው። ባልሽ እንዳያናግረኝ። የለኝም ማለት የለሽም። ከሌለሽ ይቅርታ ጠይቂያት። በጣም ይቅርታ ዙዙ፣ በእንቁርቲ ተናድጄ ስምሽን ለማጥፋት ስለሞከርኩኝ ይቅርታ አድርጊልኝ፣ ለባሌ የላክሽው ምንም ነገር የለም ብለሽ አምነሽ ይቅርታ ጠይቂያት። ያኔ እንፋታሻለን። አቢባ ይሄ ስራ ጥሩ አይደለም። ወይኔ እኔ ምን አንድ ጊዜ ለምን ሀና አታወራም? እሺ ጠይቂ። አንድ ጊዜ ቆይ ፊል ከኔ ጋር በፈጠረ ከኔ ጋር አውራ። ልኬልሃለሁ አላኩልህም፣ ይሄን ብቻ መልስልኝ። እኔ እናንተ አውርተናል አላወራንም? አውርተን ከሆነ መረጃ አምጣልኝ። የሚገባ ከሆነ የአራት ልጆች አባት ነህ፣ ህይወት አለክ፣ ህይወት አለኝ። እባክህ በፈጠረክ መልስልኝ፣ መረጃ አምጣልኝ። እኔ ልፈርበት፣ እኔ ልሳቀቅበት። አውርተን እኔ እናንተ ሀይ ተባብለን ከሆነ እንኳን እንደዚህ አይነት ደረጃ ከሆነ መረጃ አቅርብልኝ በፈጠረ። ሌላ ምንም ወደዛ አይደለም፣ መረጃ አቅርብልኝ ወይ መልስ መልስልኝ። ፊል እየጠበቅኩ ነው እባክህ። ሀዋና አብሪያቸው ሀና እየተመካከሩ ይመስለኛል። ይቅርታ ልትጠይቅ ነው ሀና። ኮሜንታተሮች ግማሹ ታኙ ይለናል። በጣም ግን አንዳንዴ ቲክቶክ ሶሻል ሚዲያ ያስጠላል። እናቴ ትሙት። በጣም ጥሩ ነው ያላችሁት ሰው ሌላ ሰው ሆኖ ታገኙታላችሁ። እኔ ሀናን ሳቃት ሀና ደሚቱ ቲክቶክ ከከፈትኩ ጊዜ ጀምሮ ነው ማቃት። ሁሌ ቤት የምትቆምት ጊፍት የምትሰጠኝ እርዳታ ላይ የምትሳተፍ መልካም ልጅ ነበረች። አቡ ምን ተፈጠረ? አሁን አወጣሁልሽ ትናገራለሽ። አፋታች እኔ ከፊል ጋር ማውራት አልፈልግም። እኔ ከባለቤትሽ ጋር ማውራት አልፈልግም። ከአንቺ ጋር ነው ማውራት የምፈልገው። አንድ ሰው ከአንተ ጋር ማውራት አልፈልግም ከተባለ ያቁም። ሀና የምታከብሪኝ ከሆነ ባልሽን እንዳያወራኝ ንገሪልኝ።
ኦኬ ቴንክ ዩ። ሶ እኔ ማውራው ከአንቺ ጋር ነው ሀና። እኔ አከብርሻለሁ፣ መልካም ልጅ ነሽ እስከማቅሽ ድረስ። ሶ ዙዙ ላይ ስም ማጥፋት አድርገሻል። ሄደሽ እንቁርቲ ቤት ተናግረሻል። ስሜታዊ ሆነሽ ሊሆን ይችላል። ተጠርቼ ነው ፕሊስ አቡዬ፣ ተጠርቼ ነው። ተጠርተሽ እኮ ተጠርተሽ እንቁርቲ ቤት ተጠርተ። ኧረ ዝም በል በይው በፈጣሪ ስም። አንዴ እናውራኒ እናንቺ እንቁርቲ ቤት ተጠርተሽ ሳትፈልጊ ተጠርተሽ ስሜታዊ ሆነሽ እሷ አሮጊት ብላ ስለሰደበች ተናደሽባት። ኦኬ የእሷን እንዴት ዙዙ ላይ ተወጣሽ ነው ወይስ እውነት ዙዙ ለባልሽ ፕራይቬት ፓርቷን ልካለች? እውነት ልካለች ወይንስ አንቺ ስሜታዊ ሆነሽ ተናደሽ ነው ልትበቃ? ቱ ቢ ኦነስት ነው። አላከችም ነው አላከችም። ቱ ቢ ኦነስት ነው እኮ ቱ ቢ ኦነስት ነው ማለት አላከችም። ቃሉን ነው የፈለጉት። አላከችም ልካለች። አገኝሻለሁ። እሺ አገኝሻለሁ። እሺ አገኝሻለሁ። ሀና ዝም ታስቢ ሆነሽ ታስቢውን በእናትሽ አሁን በዚህ ሰዓት ወይ ሀና እባክሽ ስሚ ይጥራልኝ። ልክ ያለው አላኩም አለሽ የለሽም በፈጠረሽ። ቱ ቢ ሆነስት ነው ማለት ምን ማለት? ቱ ቢ ሆነስት ነው ማለት እውነቱን ለመናገር አላከችም ማለት ነው። ቱ ቢ ሆነስት እሱ ልካልኛለች ይችላል፣ ግን እኔ አላየሁም ማለት ነው ማለት እኔ አላየሁም። ኦኬ እሺ። ስለዚህ በአይኔ ባላየሁት ነገር ማርያምን ብዬ በመማሌ በአይኔ ባላየሁት ነገር እሙሙ ልካለች ብዬ በመናገር ሚዲያ ላይ ወጥቼ ይቅርታ ጠይቃለሁ ብለሽ ህዝቡንም ዙዙንም ይቅርታ ጠይቂ። ኦኬ ሶሪ ፎር ኤቭሪቲንግ ጋይስ። ኖት ላይክ ዳት ማሪ፣ ኖት ላይክ ዳት። ሶሻል ሚዲያ ላይ ወጥቼ ስምሽን ስላጠፋው በውሸት ማርያምን ብዬ ባላየሁት ነገር ስለማልኩኝ ህዝቡንም ዙዙንም ይቅርታ ጠይቃለሁ። ኦኬ ሀቢባ አሁን ባሌን ፓስወርዱን አውቀው ነበር፣ ግን ጉዳይ ከተነሳ ጀምሮ ፓስወርዱን ቀይሯል። ከዛ ደግሞ እንደዚህ ልካልኛለች ብሎ ነግሮኛል፣ ግን አላየሁም። ግን በአይናችን ባላየነው ነገር ኦኬ እሺ፣ እኔ አላየሁም፣ ግን ልካለታለች እኮ በአይናችን ባላየነው ነገር መማል 16 ዓመት አንድ ጊዜ አንቺ እኔ እና እሱ እንነጋገራለን። እሺ አንቺ መጀመሪያ አጥሪልኝና አላየሽውም፣ አጥሪልኝና እኔና ባልሽ ደግሞ እሱን በሚያምንበት ይምላል፣ እኔን በማምንበት እምላለሁ ማለት እሱና እኔ ማለት አይ እሱና እኔ እንነጋገራለን ያለችው ከአንቺ ቀጥሉ ለብቻው አናግሯለሁ ሳይሆን እዚህ ጋር ህዝቡ እየሰማ አናግሯለሁ ነው። አዎ ይጥራልኝ። መጀመሪያ አንቺ እውነት በአይንሽ ባላየሽው ነገር ስሜን ሄደሽ አጥፍተሻል። ትክክል ነው ወይስ ትክክል አይደለም? እሱን ብቻ መልሽልኝ። በትህትና ነው እየጠየኩሽ አለሁት። ሀቡ ጥያቄሽ ምንድነው? ከዛ ደግሞ ሰኛ ነው። ዙዙ አንዴ ቆይ፣ ዙዙ ዝም ብለሽ አንዴ እየመለሰ ይኸውልሽ ሀናዬ ውሸት በአይናችን ባላየነው ነገር በማርያም መማል ኃጢአት ነው አይደል? ኦኬ ያ ዩ ራይት። ይኸውልሽ እሱን እኮ ነው እኔ የባሌን አፍ ብቻ አመኜ በአይኔ ሳላይ ሶሻል ሚዲያ ላይ ወጥቼ ዙዙ ለባሌ ሙሙ ልካለች ብዬ ስሟን በማጥፋቴ ይቅርታ ጠይቃታለሁ ብለሽ ይቅርታ ጠይቃት። እንደዚህ ዲቴል እኔ እንዳስረዳሁት ብለሽ ይቅርታ ጠይቃት። ለምን እሷ ሴት ናት፣ ሲንግል ናት፣ ገና አላገባችም። በዛ ላይ የሶሻል ሚዲያ ሰው ናት። አግብተሻል፣ አንቺ ያገባሽ ነሽ እኮ እሷ ያላገባሽ ጠፋ እንደ የአራት ልጆች አባት እኮ ነው። ውሽማ አገባሻለሁ ብሎ ስትል ሀቢባ ቢፎር ጋ እሺ ያው ሌላ ጉዳይ ነው። ይሄ ደግሞ አንቺ ፋታሽኝ ነው እሙሙ ሳትልክ በእናትህ ሰካራም መጀመሪያ ስካርክን ላቅና ነው። ይኸውልሽ እንትን ሳትይ መጀመሪያ ሳታይ መላኳን ሳታይ ባይነሽ ማርያምን ብለሽ ምለሽ የሰው ልጅ ሲምል ይታመናል አይደል? ማርያምን ብለሽ ምለሽ ወተሽ ሶሻል ሚዲያ ላይ አለኝ ለከፈለኝ ልካለው ሙሟን ብለሻል። ስለዚህ ይህ ውሸት በመናገርሽ ይቅርታ ጠይቂያት፣ እሷን በውሸት ስሟን በማጥፋትሽ። ከዛ ወደሚቀጥለው ስቴፕ እንሄዳለን። ሁሉ ነገር ውሸት አይደለም፣ ግን እኔ ለመናገር ሶሪ ፎር ኤቭሪቲንግ ኦኬ። ውሸት አይደለም። አሁን በአይኔ ያላየው ማለት እኮ ማስረጃ ውሸት አይደለም። ችግር የለውም ትላክልኝ ለተናገርኩት ሶሪ ፎር ኤቭሪቲንግ ሀቢባ ፕሊዝ
አይደለም ሶሪ ትቀበይዋለሽ? ከአንገት በላይ አልቀበለውም አይደለም ካለች የባሏ ስልክ እጇ ላይ ነው። ማስረጃ ትስጠኝ ትላክልሽ። እኔ በራሴ ኮንፊደንስ አለኝ። እኔ ልፈርበት 5000 ሰው አለ። እኔ ልፈርበት፣ እኔ ልሸማቀቅበት። ማስረጃ ታቅርብልኝ። ይሄን ያህል በራሷ ስለምትተማመን ላለመላኳ ይሄን ያህል እርግጠኛ ስለሆነች ማስረጃ አቅርቢ። እኔ ልዋረድ 5000 በፊት እኔ ልዋረድ፣ ላኪብኝ፣ ማስረጃ ላኪብኝ፣ ልዋረድ እያለች ነው። አዎ ላኪ። ከፈለግሽም እዚህ እንደው ካልዘጋ ከፍተሽ አሳይ። እኔ ልዋረድ፣ እኔ ልሸማቀቅ። አካውንቴ ይዘጋል ነው አይደለም? እኔ ላይቬን ልክፈት፣ የኔ አካውንት ይዘጋ። እኔ ይህን ያክል እርግጠኛ ነኝ፣ በራሴ ኮንፊደንስ አለኝ። ሀና እንደው በፈጠረሽ በሚታምነው አምላክ ላኪ፣ እንፋታ። በቃ ስሚ ይጥራልኝ። ወይ ይቅርታ መጠየቅ ካለብሽ ይቅርታ ቢያ አጥፍተሽ ከሆነ እንደዚህ። ግን እኔ ዝም ብሎ ከአንገት በላይ ሶሪ ሳይሆን እኔ ሀና ደሚ ስሜን እየጠራች ሀና የዙዙን ጥፋት ንገሪኝ። ከባልሽ ጋር ተጻጽፋ ታውቃለች? ተደዋውላ ታውቃለች? ባልሽ መጥቶ ጊፍት ተሰጣት ምን ታርግ? ባልሽን መሰብሰብ ያንቺ ድርሻ ነው እንጂ እሷ በምን